ዱርዬዎች ናችሁ። ያው የታወቀ አለሌ ዱርዬ ጭራሽ ዱርዬ ባይዘው ሌቦች ዱርዬ ይሰርቃሉ። እኔ እኮ ሰርቄ ላንተ ሚስጥራችሁን ሚስጥር እንዳላውጣሽ አንተ ምንድነው የምለፈልፈው? ያማለ ነኝ በቃ ተረጋጋው። አንተ ቁሻሻ ነገሮችን ወደኋላ ቁሻሻ ማለት ወደ ፍለፊት ማን ነው ቁሻሻ? አሉ እየገፋኝ ነው አይደለም ቁሻሻ እያለ እኮ አይደለም ቁሻሻ እያሰር አንተ የፈለኩት ማለት መብት ነው እየተሰደሰታለ እንዴ መብቱ ነው የፈለገው ነገር አንተ እኔ ከሴት ልጅ ጋር አልሰዳደብም። ዝም በለው። በፍቅረኛ ይንቀላል። እኛን በሷ ትቀየረናለህ። ሀበሻ በሚስትና በርስቱ ቀልድ የለም። ለአንድ ወር ያወቃትም ማለት ነው። ለአንድ ወር አንድ ወር ምን ያህል ጊዜ ነው ያወቀን? የዘላለም አንድ ወር አመት ነው። እሺ ኦኬ አንድ ደቂቃችሁ ልክ እንደ አመት ናት። በቃ አታውራን፣ እኛን አታውራን። ጨርሰናል አይደለ? ከዚህ በኋላ አፈልገንም አልፈልጋችሁም። አትምጡብኝ፣ አትድረሱብኝ፣ አልደርስባችሁ። ካሁን ሰዓት አንተ አልገባህም እንጂ ማለት ነው። እኔ ህይወቴን ነበር የምሰጥሽ ለአንተ ማለት ነው። ቦርኮነሽ አንተ እኔን እንዳትሉኝ። ሰላም ውድ የኔ ቤተሰቦች፣ የኔ ብቻ አይደለም ከዚህ በኋላ የምትባሉት የኛ ነው አይደል? ምን ነው እንግዲህ ዛሬ አዲስ ሰው ይዤላችሁ መጥቻለሁ። የመጥፋቴ ምክንያት የሆነችዋን ልጅ ይዤ መጥቻለሁ። እስከዛሬ የጠፋሁበት ምክንያት እንግዲህ ከቤብ ጋር ትንሽ ጊዜ እያሳለፍን ስለነበረ ነው። ያው እንግዲህ አንዳንድ ችግሮች መቼስ ታውቁታላችሁ። ቤብን ቆያለ እንዴ? አይ አልቆይም፣ እየመጡ ስለሆነ ባይዛዊ ዛሬ እንትን ነው እናስታውቅሽ አይደል? ጓደኞቼን ጠርቼ የምናወራችሁ ነገር አላላኩሽ? ያው ትናንትና ያወራንበት ነገር አለ እና ዛሬ ብዙ ነገሮች ተከስተዋል። ውሳኔ ላይም ደርሰናል። ከቤብ ጋር ተማክረን ብዙ ነገሮችን ወስነናል። በዛው አላስተዋወቅኳችሁም። እሷ አዲስ ፍቅረኛ ነች። የኔ እምላት ሰው ማለት ስምሽ ንገራችሁ። ፊዮሪና እባላለሁ። ፊዮሪና ትባላለች። ስሟ ራሱ ደስ አይል? ልክ እንደ ስሟ ፊዮሪና በቃ ምን ማለት እንደሆነ ታውቃላችሁ? አታውቁም? ምን ማለት ነው? አበባ እና እቺ ልጅ አበባ ለመባል ምን ያንሳታል? እስቲ ምን እኔ ቆንጆ ሲጀመር እኔ ምርጫ እችልበታለሁ። አዎ አሪፍ ሰው ላይ ጥሏታል ፈጣሪ ስለሚወዳት ብዬ አስባለሁ። አሪፍ ሰው ነኝ እኔም እና ዛሬ ከሷ ጋር ብዙ ነገር አውርተን ወራት ተቆጠሩ አይደል ከተዋወቀ እና በወራት ውስጥ ብዙ ነገር ተፈጠረ እና እኔና እሷ አብረን ለመኖር ወስነን እንግዲህ ጓደኞቻችን አያውቁም፣ ማንም አያውቅም። ባይዘው ከጓደኞቻችንም ጋር ተጠፋፍተን ለአንድ ወር ሙሉ አልተገናኘንም። እኔም ጓደኞቼ ቪዲዮም ከሰራው ቆየው ያው በዚሁ ምክንያት ነው እና አሁን ሲመጡ ያለውን ነገር እነግራቸዋለሁ። የእነሱንም ምላሽ የማይበት ዛሬ ነው። ያው እነሱ ተቀበሉም አልተቀበሉም እኔ ምንም ያው ለመናገር እንትን ነው ያው ስለወሰንኩኝ ለቤተሰብም አልተናገርኩም። ከቤተሰቦቼ በፊት ከጓደኞቼ በፊት ለማን የተናገርኩት? ለእናንተ። ለምን? ስለምወዳችሁ። አዎ በጣም ስለሚያከብራችሁ ነው። ስለእናንተ ብዙ ነገር ነግሬያታለሁ። ያው ኮሜንት ምናምን ያይሽ ስለሆነ አዎ ያየሁኝ እና ዛሬ እነሱ ሲመጡ የእነሱንም ሪያክሽን እናያለን። እንደሚጠብቁት ነው። ሰዓት ግን ሰዓት ይላል እንዴ? በጣም አሁን እስካሁንማ ይደርሳል። ደውዬላቸዋለሁ እየመጣሁ ነው ብለህ የምሄድበት ቦታ ላይ ነው ብዬሽ ያለበት እንዴ? እሺ አትናደጂ። በላ አሁን እነሱ ይመጣሉ፣ ያለውን ነገር እነግራቸዋለን። ትንሽ እንጠብቃቸዋለን። ያው ሁሌም አርፋጅ ናቸው ታውቃለህ። ኤቢ መቼስ ሁሌም እንዳረፈደ ነው። እኔ ሁሌም ተገኝቻለሁ በሰዓቴ፣ እነሱ እንዳረፈዱ ነው። ግን ከዚህ በኋላ ያ ነገር የሚቀጥል አይመስለኝም። ብዙ ነገር አለ፣ ብዙ ነገር ተፈጥሯል። እናንተ የማታውቁት ብዙ ነገር ተፈጥሯል። እነሱ ሲመጡ ያለውን ነገር ሁሉንም ነገር በደንብ በዝርዝር እናስረዳችኋለን እና በደንብ ቁጭ ብላችሁ እንድትከታተሉ እንጋብዛችኋለን። እና የመጥፋቴ ምክንያትም ይሄ ነው። ናፍቃችሁኛል በጣም የእናንተ ኮሜንት ምናምን ናፍቆኛል እና ሰብስክራይብ እያደረጋችሁ ስለምታበረታቱኝ ደግሞ በጣም ነው ከልቤ ነው ማመሰግናችሁ። እወዳችኋለሁ። ትንሽ ደቂቃ እንታገሳችሁ፣ ሲመጡ እንቀጥላለን ማለት ነው ቪዲዮ
ቆዩብና በጣም ራኔ ሰዓት ሄዶ አይ ወይ እዛ ጋር ሁሌ የምንገናኝበት ማለት ነው። ወይ እዚህ ጋር እንዴ እዚሁ ነው። አው ታውቂያቸዋለሽ እኮ ምን አዲስ ነገር እኮ የለውም እኮ ሁሌ እንዳረፈዱ። መች ነው በጊዜ የምትመጡት? ያው ተደዋውለናል፣ ግን ሁሌ እናንተ እንደዚህ ነው እንግዲህ ይዤ መጥቼ እንደዚህ ነው የምትቀበሉ? ሰላም ነው። ማናት አላወቅናት እንዴ እንግዲህ ይዤ መጥቼ እንዴት ነው አንተ ተነሱ ቆሙ እንጂ እንዴ ቆማችሁ ተቀበሉልኝ። ምንድነው አዲስ ሰው ባኳቸው ወርኩ ነገር ናቸው አይደል? ምንድነው ስሙ ወርኩ አረ የተከበረ ቲክቶከሮች ነን የምትለው። አይ ለኔ ናችሁ ግን እናንተ አለን ምንድነው? ምን እሺ ነው ተጠፋፋና አንቺ ወር ምናምን ሞላና አንቺ ምን እሺ ወር ነው በጣም ቆየ ምናምን ነገር ምን እሺ ነው አንቺ የት ሌላ ፕሮግራም ነበረሽ ነው ወይስ እንዴት ነው? ከሷ ጋር እኔ ቆየሁት ለአንድ ወር ምናምን አይደል? ማናት ምን አልነገርከንም? ምንም ማለት ስለሷ ነግራችሁ አላውቅም፣ ግን እሷ ማለት ያው ወደፊቷ ሚስቴ ማለት ነች። ፍቅረኛ ነግሪን እስካሁን እንዴት እንደዚህ ትልቅ አዲስ ተጀመረ? በእኛ ማዕከል ላይ ተጀመረ። ያው እናንተ ትሄዱብኛላችሁ። ያው እሷ ማወቅ ነበረብን። ማርያምን በጣም ነው አወቃችሁ ያላወቃችሁ ያው ኖርማል ነው። እናንተ እኮ ትሄዱብኛላችሁ ብዬ ነው። ግን ያው ከምንም በፊት ልትቀመጥ ነው እንዴ? ምን ሆነ ነው ይሄ ትልቅ እኮ ነገር ነው። ህይወትን የሚያክል ትልቅ ነገር አንቺ እግዚአብሔርን ቁም ነገር ስንት ነገር አብሮ አደጎች ነን። በዛ ላይ እንዴት ነው የምንደብቀን? አካበራችሁ አብሮ አደግ ምናምን ያው ስለ ያርግል ማካበድ አይደለም። የበለጠ ነገር ብናደርግ ማለት ሊደብር አይገባም ነበር። ይጨቃጨቃሉ በጣም። አይ አንተ ስርዓት ያዝን ችስ እያለች እያወራችን እኮ ነው። ስማ ትንሽ ጫጫታ ሲኖር ያማታል። ሻይዞሽ ነው ይቆንጆ ማለት አይ ጫጫታ ሲኖር ትንሽ ጫጫታ ነው የታየህ። አረ በጣም ዲስሪስፔክት እያስደረከን ነው። ቤተሰቦቼን ሰላም አላላችሁ? ቤተሰብ እንዴት ነው ማለት የዩቲዩብ ፋሚሊዎች አሁን እኮ በነገር እኮ ነው እንትን ያልከን አንተ ራሱ ሆነ አቀባበል ምናምን ደስ አይልም። ምን ሆነ ነው ዛሬ ያው ፋሚሊ እያያችኋቸው አርፍደው መጥተው ይጨቃጨቃሉ። ጭራሽ ቤብን እያስደበሯት ነው። ራሷን አሳመሟት። እዚህ በጭቅጭቅ ተቀብለው እኔ መለገ ምን ያህል ጊዜ ቆይታችሁ ነው እንደዚህ ቤብ ፍቅር አኒ ምናምን ተባባሉ? ወራ በአንድ ወር ዋናው እኮ ልብ ነው። በአንድ ወር ነው እኛን የቀየርከን። አንድ ወር ጠፍተህ አረ ለቀምስ ለቀበሩ በጣም አንተ እኔና አንተ ስንት ዓመት ነው የቆየነው? እስቲ አንድ ላይ ንገረን እስቲ። ምንድነው ያልከው? ስንትና ስንት ዓመት ነው የቆየነው? አረ በስርዓት ወሬ ምንድነው የምትነጋገረው? ረፉ አትሰማ እንትን ድምጻችሁን ትንሽ ኤቢ አረቱ ትንሽ ድምጻችሁን ቀንሳችሁ አውሩኝ። እኔ በእናትህ እሷ እንድትናደድ አልፈልግም። ሁሉም ነገር ማለት ነው ለጋድ ሰጣው ኖርማል ይኸውልህ ችግር የለውም። ይመችሽ፣ አንቺ ብቻ ይመችሽ። ብራዘር አንተ የሚመችህ ከሆነ ይመችህ። አንተ ተቀመጥ። አንተ በእናትህ አትንካኝ። ይሄ ምንድን ነው የሚለው? እሺ ዛሬ አሁን አይ እኔ ራሱ እንግዲህ አከብሩማ ኤቢ አንዴ ተነስና ባይ ትልቅ ሰው ከሆንክ እንደ ትልቅ ሰው እንነጋገር። ስማ ዛሬ የሆነ ትልቅ ነገር ልነግራችሁ ነው አመጣጤ ስለ ከቤብ ጋር ተማክረን ምንድነው ንገረን። ምንድነው ፊልም የምትሰራው ንገረን። የምንነግረን ከሆነ ትልቅ ሰው ምናምን አንቺ ያልሽው እኮ ሁሉ ነገር ነው። ነግሬ ነበር አልሰማልከኝ። አይ እሷ ያለችው ነገር ሁሉም እውነት እየሆነ ነው። ከእሷ ጋር ተማክረን ማለት አለመመጠን ማለት የምታውቂው ነገር አለ እንዴ ስለኛ? ልንገርህ አንዴ ስሙኝ አንዴ። ከቤብ ጋር ተማክረን የሆነ ውሳኔ ላይ ደርሰናል ዛሬ ማለት ነው። እኛ ቤብ የሆነ ነገር ብላኝ እነዚህ ልጆች ላንተ አይመጥኑህም ሳያቸው አይ በቃ አንዴ ስሙኝ፣ ምንም እንዳታወሩ እሺ፣ ምንም እንዳታወሩ። ላንተ አይመጥኑህም። አንተ የሚሻልህ ሻል ያለ ነገር ከነሱ የተሻለ ሰዎች ናቸው። አለመመጠን ማለት ግን ማለት በምንድን ነው? እኛ ደበረን በቃ እነግርሃለሁ። በቃ አንቺ እኮ ልክ ነሽ። ምናችን ነው የደበረሽ አንቺ? ቀይ ማለት ከኛ ከሱ ጋር እንደነ እሷ ያለችው እኮ አሁን እኮ እውነት እየሆነ ነው። አየህ ትልቅ ሰው ብትሆኑ ገራና ገልጹን ነገርን እዚች ጋር አይ ከነዚህ አይነት ሰው ጋር ነው ስኖር ነበር። እንሂድ በቃ አይ ቆይ አይ ያው አብሮ አደግም ስለሆነ ትንሽ ፈልግም ገብቷል አይደል? ያለውን ነገር እንዳለ ነገር ይዛል። አንተ ምንድነው ንቀት ነው ማታው? ግራ ገባኝ እኮ እኔ እኮ ቀልድም እየመሰለኝ እኮ ነው። እየቀለድክ ነው? እየቀለድክብን ከሆነ ንገረን። እኔ ቀልድም እኔ እንደዚህ አላውቅም። እንደዚህ አይነት ሰው ነህ እንዴ? ቆይ እኛ አብሮ አደጎች ስለሆነን አክብሬያችሁ ነው የመጣው ዛሬ። ምንድን ነው ያከበርከን? በማንም ወጠጤ እያሰደብከን? ወጣጤ አረፍ እኔ
የኔ ፍቅር ታይ ረፈሻት አንተን አክብሬያት ነው እንጂ ሌላ ሰው ቢሆን ለተፋን ነበር። አቺ ዝም በይ። ምንድን ነው ትሞጣሞጣለች? ላንተ ብዬ ነው ታውቀኛለህ። ላንተ ሁሉም ነገር ይሁን እና ልትማች ነው። ለምን በጥፊ አትመችንም? አንድነት ፈራው። እኛ አብሮ አደጎች ነን አይደለ? እሱን አክብሬ ነይ አንዴ እኮ ውሳኔያችንን ልንገራቸውና ቤተሰቦቻችን ፊት ውሳኔያችንን ነግረናቸው እንሄዳለን። እሺ ይኸውላችሁ ከዛሬ በኋላ ማለት ነው ቤብ ነች። ይሄንን አይኔን የገለጠችልኝ ቤብ ነች። እሷ ማለት መግለጥ ማለት ከየት ወዴት ነው የገለጠች? እሷ ማለት የዛሬ ፍቅረኛዬ ብቻ አይደለች የነገዋ ህይወቴም ጭምር ነች እሷ ማለት። ስለዚህ እኛ ነገ እናበላሽባለን ነው እኔና እሱ። አዎ ባጭሩ ማለት ባጭሩ ስነግራችሁ በጣም እሱ ያንተን ነገር ልናበላሽ እኮ ስሙኛ እንዴ ልንገራችሁ። ስንት ነገር አሳልፈን ይሄ ነው የሚገባን። እሱን ተውት። ያው ልጅነት ነው። ያው በልጅነት ያሳለፍነው ነገር አለ። ስሙኛ እንዴ ሁሉ ነገር ልጅነት ነው አይደል? አሁን ቁም ነገር ላይ እንግባ እንዴ። አስጨርሱኝ እንዴ። ሄሎ ምንድነው እንደ ትልቅ ሰው ነው? ጨርስ። አንቺ ዝም በይ። አንቺ ሄሎ እኮ ዝም በይ። ቶ ለሱ ባለን ክብር አንፃር ማለት ነው እሷ ላይ ምንም አታውቅም። እኔና እሱ እንግዲህ ቤተሰብ እነሱ ሊሰሙኝ ፈቃደኛ አይደሉም። ይኸውላችሁ ከዛሬ በኋላ ከነሱ ጋር ቪዲዮም አልሰራም አልገናኝም። ቤብ ወስና ነግራኛለች። የፍቅረኛ ውሳኔ ደግሞ ማክበር አለብኝ አይደል እንዴ? ቤተሰቦች የእሷን ውሳኔ ቴንክ ዩ የኔ ፍቅንጭ ቴንክ ዩ በጣም ከዛሬ በኋላ ከነሱ ጋር እንገናኝም። ቤብ ሁለተኛ እነዚህ ልጆች እንዳታገኛቸው። እሷን በእኛ ቀየርካት። እሷን እናንተ እኮ ምንም ናችሁ ከዚህ ነገር አብረን እንዳላሳለፈን ዛሬ እሷን ምንም ናችሁ አለን እኮ እንዳትናደጂሽ እንጂ አንተ አታፍርም እንዴ? እኮ የወንድ ልጅ ባህሪ እኮ አይደለም። ምን ሆነ ነው? ሂድ ወንድ ልጅ ነው አይደለም። ይኸውላችሁ የትኛውም ወንድ ወደ ቢዝነስ ዓለም ሲገባ ወይ ወደ ትዳር ዓለም ሲገባ እንደዚህ ነው። ብዙ እንትኖች ይገጥሙታል። ያ የሚያውቃቸው ሰዎች ናቸው እንቅፋት የሚሆኑበት ምን ጊዜም ማለት ነው። ይሄንን ነገር ደግሞ ለእናንተ ማሳየት አለብኝ እና የኋላ የበፊት ቁሻሻ ነገሮችን ወደ ኋላ ቁሻሻ ማለት ወደ ፍለፊት ማን ነው ቁሻሻ አሎ እየገፋኝ ነው አይደለም ቁሻሻ ያለ እኮ አይደለም ቁሻሻ ያሰር አንተ የፈለኩትን ማለት ነው መብት ነው እየተረሰ ተሳደዋል እንዴ መብቱ ነው የፈለገው ነገር አንተ እኔ ከዚህ ልጅ ጋር አልሰዳደብም እለጥፍልሃለሁ አንተ የምናደርገው ነገር እንዳለ ማለት እንዳውቃለህ እኮ ገባኝ ገብቶኛል እለጥፍልሃለሁ ምናምን ከዚህ በኋላ አፈን እንዳከፍትሽ ቤቢ ያስደብራል ሳቢርን ይደብራል ማርያምን ይደብራል በፍቅረኛ ይንቀላል እኛን በሷ ትቀየረናለህ ሀበሻ በሚስትና በርስቱ ቀልድ የለም ለአንድ ወር ያወቃትም ማለት ነው ለአንድ ወር ምን ያህል ጊዜ ነው ያወቀን የዘላለም አንድ ወር አመት ነው እሺ ኦኬ አንድ ደቂቃችሁ ልክ እንደ አመት ናት ኦኬ ስለዚህ አንድ ወር ማለት ስንት አመት ማለት ነው ረጅም አመት በጣም ረጅም እንዴት አላረጃችሁም ግን እና አይ ለማንኛውም ያው እነሱ ያው እንደዚህ የዱርዬ ባህሪ ስለሆነ ከዛሬ በኋላ እነዚህ ልጆች ተገላግያቸዋለሁ። ፋሚሊ በጣም እስከነ እኔ ሆኜ ነው በቃ አታውራን እኛን አታውራን ጨርሰናል አይደል? ከዚህ በኋላ አፈልገንም አልፈልጋችሁም አትምጡብኝ አትድረሱብኝ አልደርስባችሁ ካሁን ሰዓት አንተ አልገባህም እንጂ ማለት ነው እኔ ህይወቴን ነበር የምሰጥሽ ላንተ ማለት ነው ቆሻሻ ቦርኮነሽ እንደ እኔን እንዳትሉኝሽ ስማ እስከዛሬ ብዙ ነገር አሳልፈናል። ሁለተኛ እነዚህ ሲጀመር ከዱርዬ ጋር መነጋገር የማያስፈልግ ረፌቢ አስደብራለሁ። ከዚህ በኋላ እንዳነቀ ጫፌን እንዳነቀ እኔ የተከበረች ፍቅረኛ ያለችኝ ሰው ነኝ። ስለዚህ እኛ የተናቀን ጓደኞች ነው ማለት ነው አይደል? ዱርዬዎች ናችሁ። ያው የታወቀ አለ ለዱርዬ ጭራሽ ዱርዬ ባይዘው ሌቦች ይሰርቃሉ። እኔ እኮ ሰርቄ ላንተ ሚስጥራችሁን ሚስጥር እንዳላውጣሽ አንተ ምንድነው ምን ለፈልፈው ያማለ ነኝ በቃ ተረጋጋው። አንተ ፕራንክ ነው ሄቪ ፕራንክ ሄቪ ፕራንክ ነው እንዴ አንተ እንዴ አንተ ፕራንክ ነው እንዴ አንተ ሁለተኛ አጠገቤ እንዳደርስ አንቺ ፕራንክ ሄቪ አንተ ሄቪ ፕራንክ አረ በቃ ዞር በል ተዋት አንተ አፈረጠኝ ስማ አንቺ ከዚህ አንተ ወደዛ ምን አይነት ቀልድ ነው? አረ ፍቅረኛ አንተ በጓደኝነት እንዴት እንደዚህ ትቀልዳለህ? ጓደኛዬ ነች አዲስ ሰው ስለማታውቃት
ቢታይ ኧረ እኔ እናንተ ላይ እንደዚህ አደርጋለሁ። አንተ ትንሽ ቢያንስ ትንሽ ጊዜ ስጠን በቃ። አንተ ፕራንክ ምናምን ትላለህ በእንደዚህ አይነት ስሚ ማን ፕራንክ እናቴ ተሞት ፕራንክ አንተ በቃ ወላሂ ፕራንክ ነው። አንቺ ትንሽ ሰዓት እንትን በለ ትንሽ ጊዜ ስጠን በቃ። ፕራንክ ምናምን ኧረ ቤተሰቦች ወስዶ አንጥፎ ደበደበኝ። ኤቢ ፕራንክ ነው ስለውም ወስዶ እያጋጨኝ ማለት ነው። አይ ማጅራቴ ነው አፈረጠኝ። ኤቢቷ ምን አይነት ቀልድ ነው የምትቀልደው? አይ እናቴ ተሞት በቃ አንተ ፈታም በቃ ፈታም በቃ በጣም ጥሩ። እኛም ኮንፈርካለን እንዳታስብ እኛም እንሰራለን። በጣም እንደዚህ አይነት ቀልድ እንችላለን። አንተ በጣም ነው ያስደነገጥከኝ። አንተ የፈለገ ብትቀልድ ማለት ነው በጓደኝነትና በፍቅረኛ ተሳክቶልናል። እንችላለን። እሷስ እንዴት ነው አክቲንጓ? አረ ጎበዝ ነሽ። አረ አንተ ተላጠችብን እኮ አይና ቤተሰብ ምን ያክል አንበሳ እንደሆነን ነው ዛሬ ያሳየነው ስለምንችል ማለት ነው። በጣም ነው ደንበሬ። እንችላለን። አይቢው ወስዶ አስተኝቶ ደበደበኝ። አንተ በእናትህ ሰይጣን ውስጥ ነው። እኔ የፈለገ ብቀልድ ማለት ነው የፈለገ ብቀልድ በጓደኝነት ግን አቀልድ እኮ በጓደኝነት አይቀልድም። እንደዚህ አይነት ደካማ ነው ታያለህ። ምን ታመጡ አችሉኝም። በፕራንክ እኔን የሚደርሰኝም የለም ባይዛው ፋሚሊ ማይነካና ማይደረግ ነገር እና ቤተሰብ ዛሬ ሁለቱንም ኤቢዎች አበሳጭተናቸዋል። በጣም ተናደዋል። ላይ መስላችሁ ይችላል። የተናደዱ ተሳክቶልናል ስለምንችል ቤተሰብ አታ ከፋሚሊ ክብር አንፃር ቢያንስ አለ አይደል እየደበረንም ቻው በለናቸው እንዴ። እኔ በጣም ነው የደበረናቸው። እኔ እግዚአብሔርን አንተ ጥላችሁ ልትሄዱ ጠብቁኝ። እሺ ስማ፣ ለማንኛውም ፋሚሊ አንተ ጠብቁኝ። ስም ተናደው እየሄዱ ነው ቤተሰብ። እኔና ፊዮሪ ዛሬ ፕራንክ አድርጎልን ተሳክቶልናል። ትችላለች፣ እንደውም በደንብ አስመስላለች። እናንተንም ፕራንክ አድርገናችኋል። በተሳካ ሁኔታ ጨርሰናል። ነገር ይሁን። እንወዳችኋለን፣ እናከብራችኋለን። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። እና ሰብስክራይብ ማድረግ እንዳይረሳ። ሼር፣ ሰብስክራይብ ግድ ነው። ፊዮሪም አለች አለን ፊዮሪም አለች። በሚገራርም ስራ ነው ከዚህ በኋላ የምንመጣው። ያረዳ ልጆች እንወዳችኋለን። ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። ባይ ባይ።